አሁን ላይ ሀገራችን ያለችበት ሁኔታ ታውቀዋለህ። ዳዊት ውስጡ ምንድነው የሚሰማው? ምንድነው መተንፈስ የሚፈልገው? ዳዊት አባተ እንጂ ይጠቅመናል ብንሰማ በደንብ። እኔ በፍርድ ከሚያምኑ ሰዎች አንዱ ነኝ። አምላኬ ለኔ የፈጠረኝ አምላክ ለፍርድ እንደሚመጣ ማመን ሰው ነኝ። የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። በፍርድ አምናለሁ። ሀገሬ ፍርድ ላይ ያለች ይመስለኛል። ጀጅ እየተደረገች ነው። ለኔ የኔ እይታ ነው። በክርስቶስ እጅ ላይ ሆና ፍርድ እየተሰጣት ይመስለኛል እንጂ እንዲህ አልኖርም። ፍርዷን የሚሰጣት እግዚአብሔር ነው። ምን እንደምትሆን አላውቅም። ይከብዳል። ያው ሁላችንም ያለን ህመም ነው። ሀገራችን እንደዚህ ነው። እንዲህ አልኖርንም። ያማላው አይገባንም። እንዲህ አልኖርንም። እኛ ከሰሜን እስከ ደቡብ ፊልም አሳይተን ከምስራቅ እስከ ምዕራብ እየተመላለስን ፊልም አሳይተን ያደግን ልጆች ነን። ዘር ሳንቆጥር፣ ፖለቲካ ሳንቆጥር፣ የሃይማኖት ሽፋን ሳንቆጥር እና አሁን እናፍቃለሁ እኔ ከሰሜን እስከ ደቡብ መመላለስ። ግን ያለው ሲቹዌሽን አልችልም። እንኳን መመላለስ አይደለም መንቀሳቀስ አትችልም። ይከብዳል፣ ያማል፣ የእውነት ያማል። ፍርዷም እንደሚሆን እየጠበቀ ያገሬ ፍርድ እንግዲህ በደም በተገዛ ሰላም አርፎ የሚቀመጥ ህሊና መቼም አይኖርም እና ያማል። ሁሉም ጋር ያለው ሁላችንም እኩል እየደማን ያለ ነው። እውነት ነው። ይሄ መሳቅ የሚገባን ህዝቦች ነን፣ መደሰት የሚገባን ህዝቦች። በጣም ስለምወዳት ነው ኢትዮጵያ። የኔ ድርሻ ግን መጸለይ ነው። ጸልያለሁ። የእግዚአብሔር እጅ ደግሞ ተዘርግቶ በቃ ሲል ደግሞ ይበቃል። ብዙ ያለቀሱ ደግሞ የሚስቁበት ጊዜም አለ። ይሄንን አምናለሁ። በዚህ ብቻ ሰላም ይስጠን። አሜን።